አንዳንዴ ደግሞ እንደዚህ ልክ መስቀለኛ መንገድን እንደተሻገርን ወዲያውኑ ያለው ምልክት ማየት አለብን። አሁን እዚህ ጋር ድራይሲጌ ዞን ይለናል። ያለነው በ30 የሚነዳበት ዞን ውስጥ ነው። ዋነኛው ህግ እዚህ ሬክት ፎሊንግስ እዚህ ጋር እንደምታዩት ከቀኝ መኪና ከመጣ ከቀኝ የሚመጣ መኪና ቅድሚያ መስጠት ይኖርብናል። ፍጥነታችንን መቀነስ፣ ፍሬን ለመያዝ ዝግጁ መሆን አለብን ማለት ነው። በዛ ጋር ስናልፍ ልክ እዚህ ጋርም እንደምታዩት መስቀለኛ መንገዱ ላይ ምንም የትራፊክ ምልክት የለም። ስለዚህ ከቀኝ የሚመጣውን አይተን ለይተን ቀስ ብለን ነው የምንሻገረው ማለት ነው። ይሄ በጣም ወሳኝ ነገር ነው። ብዙ ጊዜ ፈተናችንን እንዳናልፍ እንቅፋት የሚሆንብን ምክንያት ነው ማለት ነው። በትክክል ካለማየት ወደ ቀኝ ከቀኝ የሚመጣውን በትክክል ባለማየት እንደገና በሚገባው መልኩ ፍጥነታችንን ባለመቀነስ በእንዲህ አይነት ምክንያቶች ፈተና ይወደቃል። ድራይሲጌ ዞን ላይ